ሰላም ናችሁ ውድ የኤማሁሳውያን ቤተሰቦቼ። ዛሬ ደግሞ የየካቲት 23 ስንክሳር አባቶቻችን ታሪክና የቅዳሴ ምስዋክና የቅዳሴ የሰራዊት ክፍል ይዘንላችሁ መጥተናል። መጀመሪያ ላይ ካርጋችሁ ጀምሩ። ከዛ በኋላ ከወደዳችሁት ደግሞ ሰብስክራይብ አድርጉ። ይህ የዛሬ መልእክቴ ነው። ቀጥታ ወደ የዕለቱ ስንክሳር እንሄዳለን ማለት ነው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 23 በዚች ቀን የክቡር ፋሲለደስ ልጅ የከበረ አውሳብዮስ በሰማዕትነት ሞተ። ይህ የከበረ ፋሲለደስ ለአንጾኪያ መንግስት የሰራዊት አለቃ ነው። ለመንግስት ልጆችም አባታቸው ነው። እርሱም ከፋርስ ሰዎች ጋር በጦርነት ውስጥ እያለ ዲዮቅልጥያኖስ የክብር ባለቤት ጌታችን ኢየሱስ ክርስቶስን ክዶ ጣዖታትን እንዳመለከ ሰማ። እጅግ አዝኖ ወደ ልጁ ወደ አውሳብዮስ ልኮ ይህን ነገረው። የከበሩ የቤተ መንግስት ሰዎች ዘመዶቹን ዳግመኛ ጠራቸው። እነርሱም የንጉስ ልጅ ዮስጦስ፣ አባዲር፣ ገላውዲዮስ እና ቴዎድሮስ ከእርሳቸው ጋር ያሉትን ጠርቶ ስለ ከሃዲው ንጉስ ነገራቸው። ሁሉም እጅግ አዘኑ። ዳግመኛ እንዲህ አላቸው፣ ይህ ስለ ፈጣሪ ስለ ክርስቶስ ስም ደሜን አፈሳለሁ። ሁሉንም በዚህ በጎ ምክር ተስማምተው እርስ በራሳቸው ተማማሉ። ጠላቶቻቸውን ድል አድርገው ወደ ሀገራቸው በተመለሱ ጊዜ ንጉሱ ከሰራዊቱ ጋር ወጥቶ በደስታ ተቀበላቸው። ከዚህ በኋላ የቅዱስ ፊቂጦር አባት ሄርማኖስ ለቅዱሳኑ ጣዖታትን እንዲያቀርቡላቸውና እንዲሰግዱለት ንጉስን መከረው። ንጉሱንም ሄርማኖስ እንደመከረው አደረገ። በዚያን ጊዜ ቅዱሳን ጠርቶ እንዲህ አላቸው፣ እኔ እጅግ እንደምወዳችሁ እናንተ ታውቃላችሁ። አሁንም ለአጵሎን ሰግዳችሁ ልቤን ደስ ታሰኙ ዘንድ ከእናንተ ሻለሁ አለ። ዳግመኛ ሰምተው እጅግ ተቆጡ። አውሳብዮስም ንጉሱን ሊገሉ ሰይፉን መዘዘ። ንጉሱን ሸሽቶ ተሸሸገ። ከንጉሱም ባለሟሎች ብዙዎች ሰራዊቱም ጭምር ገደለ። የከበረ ፋሲለደስ ባይከለክላቸው ከንጉስ ቤት ምንም ሰው ባልቀራቸው ነበር። ከዚህ በኋላ ደግሞ አውሳብዮስ ወደ ግብፅ አገር ወሰደው። በዚያን የገሉት ዘንድ ሄርማኖስም ንጉሱን መከረው። እርሱ በዚያች ሀገር ከኖረ የሀገር ሰዎችን በላይ ያስነሳብሃል፣ ያሰብከውን ምንም መስራት አትችልም አለው። ንጉሱም ቅዱስ አውሳብዮስ ጽኑ ስቃይን ያሰቃዩ ዘንድ ወደ ግብፅ አገር ወደ ቅፍጥ ገዥ ሉሊያኖስን ዘንድ እንዲወስዱት ጻፈ። ወደ መኮንኑ ሉሊያኖስን በደረሰ ጊዜ በመንኮራኮር ሕዋሳቱን በመቆራረጥ በግርፋት አሰቃዩት። ዳግመኛ በብረት ምጣድ ውስጥ አበሰሉት። ጌታችንም መልአኩን ልኮ ከመከራው ሁሉ አዳነው። አጽናንቶ አረጋግቶ ያለ ጉዳት አስነሳው። ነፍሱንም ተላ ደስታ ወዳለበት ገነት ወሰዳት። የጻድቃንና የሰማዕታትን መኖሪያ አየ። ለእርሱና ለአባቱ ለዘመዶቹ ያዘጋጀላቸውን ቦታዎች አይቶ ነፍሱ እጅግ ደስ አላት። ከዚህ በኋላ ወደ እሳት ማንደጃ ውስጥ ይጨምሩት ዘንድ መኮንኑ አዘዘ። ያን ጊዜ ከእግዚአብሔር የታዘዘ መልአክ ወርዶ እሳቱን እንደ ጠል አቀዝቅዞ ያለ ጥፋት የከበረ አውሳብዮስን አወጣው። መኮንኑም እንዲህ ብለው መከሩት፣ መኮንን ሆይ ራሱን በሰይፍ እንዲቆርጡ እዘዝ፣ ከእርሱም ትግል ታርፋለህ። እርሱም የአውሳብዮስ የከበረች ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ወልደ ፋሲለደስ ሊቀ ሐራ ወቢጸ ብፁዕ መርቆራ አውሳብዮስ ሰማዕት ይቤዘወኒ መከራ አርኢሊተ ለአምላከ መሐሪ ለአምላከ አምትራ አመለ ነፍሴ ይትነበብኩኝ ምግባራ። በዚህች ዕለት የምስራቃዊ ቴዎድሮስ አገልጋይ የአውስግኒዮስ የምስክርነቱ ማታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አምላከ ቅዱሳን ሰማዕታትን ጽናታቸው አድሎ ከበረከታቸው ይክፈለን። ከአባቶቻችን በረከታቸው ረድኤታቸው አማላጅነታቸው ያሳድርብን። ዘአቅረብኩ ማሕሌተ አዘኪረ አእላፈ እምእለ ተጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተ ረሰይከ እግዚኦ ጻድቅ መበለት ውቁፍ እምላኦ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ወይዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፈው በክርታስ ወለዘጻፈው እንዘይደርስ ለዛ አንበው ለዘተርጎመ ልሳነ ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስውረይ ማረን ኢየሱስ ክርስቶስ ወረይ ማረን ኢየሱስ ክርስቶስ። ከአባቶቻችን በረከታቸው ረድኤታቸው አማላጅነታቸው ያሳድርብን። መድኃኔዓለም ውድ የኤማሁሳውያን ቤተሰቦቼ እኔ የማቀርብላችሁ የአባቶቻችን ታሪክ አጠር ባለ መጠን ባለ በፍጥነት ምንም ጊዜ የሚያቆያችሁ አይደለም። ሁሌ እንድታዳምጡ ትላለሁ። ቀጣይ ደግሞ የምስዋክ ክፍልና የሰራዊት ክፍል እናስቀምጥላችኋለሁ። የቅዳሴ መልእክታቱን ማስቀምጥላችኋለሁ። አንብቡ። መጀመሪያ ላይ ካድርጋችሁ ጀምሩ። ከዛ ሰብስክራይብ አድርጉ። ሸር ማድረግ ትችላላችሁ። ኮፒ ሊንክ ማድረግ ይቻላል ዩቲዩብ ላይ። አበረታቱን። ጀማሪ ነኝ። ቀጥታ ወደ ዕለቱ ምስዋክ። እንግዲህ ቤተሰቦች ያው ዛሬ ሁለት አይነት ምስዋክ ነው ያለ።
አዲ ብሎም ሁለተኛ ያስቀምጠዋል። አንዱን ነው የምንለው። ወተሳለ ቁላ ሌነ ጸላእትነ እግዚኦ አምላካ ያላን ሚጠነ አብርገ ጸከላይሌነ ወንድሃን ሰራዊተ መላእክቲሁ ለመድኃኔዓለም ይቀውሙ ቅድሜሁ ለመድኃኔዓለም ወይኬልዎ ለመድኃኔዓለም ሥጋሁ ወደሙ ለመድኃኔዓለም ወንሳ ቅድመ ገጹ ለመድኃኔዓለም በአሜነ ዚአሁ ሰማዕታት ከአዎ ደሞሙ በእንቲአሁ። እንግዲህ በ23 የሚቀደሰው ቅዳሴ ወልደ ነጎድጓድ ወይም ደግሞ ቅዳሴ ዮሐንስ ወልደ ነጎድጓድ ነው የሚቀደሰው። ሰራዊቱም ይህንን ነው የሚሆነው ማለት ነው።